የአሜሪካው ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን ሰይሟል። በአሜሪካ የፔንሲልቬንያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑን መጋቢት 2 በግዛቲቱ የአድዋ ድል ቀን መታሰቢያ እንዲሆን የቀረበውን የውሳኔ ሀሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘው የውሳኔ ሀሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። ይህ የውሳኔ ሀሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቬንያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድጋፍ ድምፅ እና በ6 ተቃውሞ ብቻ የጸደቀ ነው። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠው ግን ባለፈው ሳምንት ነው። ኤችአር 441 ረቂቅ የውሳኔ ሀሳቡን ለፔንሲልቬንያ የሕዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላደልፊያ የሕዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። በአትሌት ጉዳፍ ጸጋይ ላይ የ4 ወራት እገዳ ተጣለ። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ባወጣው ይፋዊ መግለጫ መሰረት በአትሌት ጉዳፍ ጸጋይ ላይ የዶፒንግ የሕግ ጥሰትን ተከትሎ ውሳኔ መተላለፉን አስታውቋል። የዓለም አትሌቲክስ ኢንቴግሪቲ ዩኒቲ በዲሴምበር 5 ከውድድር ውጭ ባደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዞል የተባለ እና በስፖርቱ ዓለም በማንኛውም ጊዜ ጥቅም ላይ እንዳይውል የተከለከለ መድኃኒት አግኝቶባታል። ከዚህም ጋር ተያይዞ ጉዳዩ በዓለም አቀፉ የጸረ ዶፒንግ ኤጀንሲ እና በኢንቴግሪቲ ዩኒቲ ሲመረመር የቆየ ሲሆን ከአትሌቷ ጋር በተደረገ የጋራ ስምምነት መሰረት ከሰኔ 1 ጀምሮ እስከ መስከረም 30 ድረስ የሚዘልቅ የ4 ወራት የእገዳ ቅጣት ተላልፎባታል። ከእገዳው በተጨማሪ አትሌት ጉዳፍ ጸጋይ ከዲሴምበር 5 ቀን 2025 ጀምሮ በየትኛውም መድረክ ያስመዘገበቻቸው የውድድር ውጤቶች በሙሉ እንዲሰረዙ የተወሰነ ሲሆን ያገኘቻቸው ሜዳሊያዎች እንዲሁም የገንዘብና የቁሳቁስ ሽልማቶች በሙሉ ተመላሽ እንዲሆኑ ታዟል። ይህ የሕግ ጥሰት ሊከሰት የቻለው ከአትሌቷ ጤንነት ጋር በተያያዘ በተሰጠ የሕክምና ፈቃድ አገልግሎት ምክንያት መሆኑን በመግለጫው ላይ የተመላከተ ሲሆን አሁን የተሰጠው ውሳኔ ይግባኝ የማይቀርብበትና የመጨረሻው መሆኑ ታውቋል። ኢራን ጦርነቱን ለማስቆም የሚደረግ ስምምነት ሆርሙዝን ዳግም ለመክፈት ያስችላል ብላለች። የኢራን የውጭ ጉዳይ ሚኒስተር ከአሜሪካ ጋር ጦርነቱን ለማስቆም የሚደረግ ድርድር ላይ ከስምምነት ለመድረስ መቃረባቸውንና ሆርሙዝን ዳግም ለማስከፈት የሚያስችል መሆኑን ተናግረዋል። ሰኢድ አባስ አርጋቺ ለሀገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳ እንዲነሳ ያደርጋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረግ ድርድር ከዚህ በኋላ እንደሚጀምር አስታውቀዋል። የአሜሪካ ባለስልጣናት የስምምነቱን የተወሰኑ ዝርዝሮች እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ቴሄራንን ግዴታዎቿን በማክበር ላይ የተመሰረቱ ናቸው ብለዋል። የኢራን ጦርነት የተጀመረው የካቲት 21 2018 እስራኤልና አሜሪካ ድብደባ ከፈጸሙ በኋላ ነው። ከዚያ በኋላ የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ስምምነት ቢደረስም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው ሌላኛቸው ላይ ድብደባ ፈጽመዋል። የአሜሪካው ፕሬዝዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረው ጥቃት መሰረዛቸውን ተናግረዋል። ፕሬዝዳንቱ ለምን እንደሰረዙ ሲያስረዱ ተደራዳሪዎቹ ሊፈረም የሚችል ስምምነት ላይ ደርሰዋል ብለዋል። አርብ ዕለት የኢራን ብዙሃን መገናኛዎች ሁለቱ ሀገራት የሚደራደሩባቸውን ባለ 14 ነጥብ ሰነድ ውስጥ የተወሰኑትን አጋርተዋል። ትራምፕ ግን ከተስማማንባቸው ነጥቦች ጋር ምንም ግንኙነት የላቸውም እንዲሁም ከእውነታው ጋር ምንም ትስስር የለውም ሲሉ ውድቅ አድርገውታል። ከጥቂት ሰዓታት በኋላ ደግሞ የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሸሪፍ ሁለቱ ሀገራት እየተነጋገሩበት ያለው የመግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮች ብቻ እየተጠበቁ ናቸው ብለዋል። የኢራን የውጭ ጉዳይ ሚኒስትር አርጋቺ በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ አዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን
እንደገለጹ የአገሪቱ ብዙሃን መገናኛዎች ዘግቧል። ይሁን እንጂ የጋራ ውሳኔ ላይ አልደረስንም ካሉ በኋላ ለአሁኑ መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማል ሲሉም አክለዋል። እስራኤል በአሜሪካና ኢራን ስምምነት ውስጥ ተሳታፊ አይደለችም። ለዓመታት ኢራን በምዕራባውያን የኒኩሌር ጦር መሳሪያ ልትገነባ ነው የሚል ውንጀላ ሲቀርብባት ቆይቷል። ኢራን በበኩሏ ፕሮግራሙ ለኤሌክትሪክ ኃይልና ለምርምር አገልግሎት ብቻ የሚውል ነው በማለት ስታስተባብል ነበር።